ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈው 150,000 በባርነት ወስዶ ሃሎ akkuma argitan kana namni kun akkanatti dhugaa jiru jechuudha. Beebii isaas waanuma waliin laallu ta'a. Hangasiif nu hordofaa dhugaa jirtu isinii baasuudhaaf yeroo kamuu duubatti hin deebinu. nu hordofaa galatooma ulfaadhaa ሀምሳዎቹ ጀምሮ ከመጫቱ ለማ መስረታ ጀምሮ ይታገሉለት የነበረው መብትና ነፃነት ገፎ በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት ያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳ። ይህ ብቻ አይደለም አንድ ገብሩ ታረቀ የተባለ ፕሮፌሰር የጻፈው ነገር ልንገራችሁ። አንዱ የብሔር ጭቆና ኢትኒክ ፕሮፋይሊንግ ነው። ያ ጸሐፊ ሸዋዎች እንዲህ ይላሉ ይላል Oromo is animal. Isu belela simi itara. Oromo is animal. Walamo is slothful. Tigrians are flighty. Gurage are thieves. The Gojame are treacherous. The Gondare are proud. Then power resides in our hand. So, ethnic profiling yet on one meselata idellem way. Individual rights. የግለሰብ መብትን የገፈፈ ያዋረደ ብሎ ነው አሃዳውያን የሚናገሩ። ነገር ግን ኢንዲቪጁዋል ራይት ኢህአደግ በዚህ ፌደራሊዝም ላይ የተቀመጠው ምንድነው? የኢንዲቪጁዋል ራይት በሕገ መንግስቱ ከተጠበቀ በኋላ ብቻውኑ ኢንዲቪጁዋል አይላንድ አይደለም ከማህበረሰብ ጋር መብቱ ይከበራል ተብሎ የግሩፕ መብቶች ተከብረዋል። በአለም በአሁኑ ሰዓት ግሩፕ ራይትስ ካልቸራል ራይትስ የሚባለው ያንጸባረቀ ብሔረሰቦች አፋቸውን ለምን ከፈቱ፣ ቋንቋቸው ለምን አደገ፣ ታሪካቸው ለምን ተነገረ በሚል ጨቋኞች ዛሬ የተኩላ ልብስ ለብሶ የበግ ለምድ ምናምን ለብሶ የሚመጣ ተኩላ የሚባለው ነገር በአሁኑ ሰዓት ቤተ መንግስት ውስጥ አስቀምጠናል። ሰው ኢትዮጵያ ውስጥ አሁን መፍትሄው ምንድነው እንበል? ብሔር ብሔረሰቦች እኛ የመረጥነው ደኢህዴን የሚባል አንድ አሃዳዊ ድርጅት ነው። ካርድ ሰርቆም ይሁን ምንም ይሁን ደኢህዴንን መርጠናል። ደኢህዴን ራሱን አፍርሷል። ሲዳማ ክልል ራሱን ችሎ ወጥቷል። 55 የሚባለው የተቀመጠውን ደኢህዴን የሚባል አሃዳዊ ቡድን ሊመራ አይችልም። ሌጂቲመሲውን ኦልሬዲ አጥቷል። በኦሮሚያ ክልል ላይ ኦፒዲዮ አሁን ቅርብ ጊዜ ለምን እንደሆነ ኦፒዲዮ ራሱን ብሎ ሰየመ እንጂ ኦህዴድን ነው የኦሮሞ ህዝብ የመረጠው። መብቱን ነፃነቱን ያስከብራል፣ የዘመናት ጥያቄውን ይመልሳል ብሎ ነው። ሰው ራሱን ካከሰመ ወንበሩ ጭምር መክሰም አለበት። ምክንያቱም የኢትዮጵያ ብሔር ብሔረሰቦችን ውክልና ያፈረሰ ህብረ ብሔራዊ ፌዴራሊዝሙን እየደፋ ያለ መንግስት ነው በአሁኑ ሰዓት ያለው። ምን መደረግ አለበት? ከዚህ በኋላ ማልቲ ናሽናል ፌዴራሊዝም እንዲኖር ህገ መንግስቱ ውስጥ ያሉ ግድፈቶች መሻሻል አለባቸው። ለህገ መንግስታዊ ጥያቄዎች ህገ መንግስታዊ ምላሽ ሊሰጡ ይገባል። ለምሳሌ ፌዴሬሽን ምክር ቤት ላይ እንደ ኦሮማራ አይነት አሰራር ተቀምጧል። ብሔር ብሔረሰቦች ሁሉ እኩል ናቸው። ጥያቄያቸው አንድ ነው፣ መታወቅ፣ ባህልን፣ ቋንቋ ማሳደግ ይላል። አንድም የተለየ ጥያቄ የለም። የቁጥር ልዩነት አለ። ነገር ግን አንዱን ብሔረሰብ በአንድ ሰው ወክሎ ፖፑሌሽንን አምጥቶ ዲሞግራፊክ ዲክታተርሺፕ ያመጣው የፌዴሬሽን ምክር ቤት ጉዳይ ሊታይ ይገባል። ልክ አሜሪካ ውስጥ እንዳለው 50 ስቴት ትንሹም ትልቁም ሁለት ግዛት እንዳለው ሁለት መሆን አለበት የሚል ጽኑ አቋም አለኝ። በሌላ በኩል አሁን ኢትዮጵያ ውስጥ ያለን ማልቲ ናሽናል ፌዴራሊዝም የምናቀነቅን የፖለቲካ ፓርቲዎች፣ ምሁራን፣ ሌሎቻችን ከዚህ ጊዜ ጀምሮ የቤት ስራው በእኛ ላይ ነው። ካልሆነ ትዋጣታለህ። እያንዳንድ የሚውጥ ኃይል መጥቷል፣ ጨቋኝ መጥቷል። በአሁኑ ሰዓት ምኒልክ ሌላ ልብስ መጥቶ ተመልሶ ስለመጣ ልንጠነቀቅ ይገባል። እኔ የበላይነትን እናስከብር። አመሰግናለሁ።